ኮንተንት ክሪኤሽን በጣም ከባድ ስራ ነው። ብዙ ጊዜ ዩቲዩበሮችንና ቲክቶከሮችን ስታስቡ ኢዚ ማኒ ሜክ የሚያደርጉ ይመስላችኋል። ነገር ግን ይሄ ኮምፕሊትሊ የተሳሳተ ነገር ነው። ምክንያቱም ይሄ ስራ በጣም ከባድና ለጥቂት ሰዎች ብቻ የተሰጠ ስራ ነው። አብዛኛው 99% ማህበረሰብ ይሄንን ስራ በሰጡት ኮምፕሊትሊ የማይሰራው ስራ ነው። ምክንያቱም እጁ ላይ ስልክ አለ። ያንን ስልክ ተጠቅሞ ግን ኮንተንቶችን ሰርቶ ለአብዛኛው ማህበረሰብ ማድረስ አልቻለም። ስለዚህ ሁሉም ሰው እድሉ ተሰጥቶት እኩል እድሉ ተሰጥቶት ካልሰራው ስራው ከባድ ነው ማለት ነው ቴክኒካሊ። ስለዚህ ኮንተንት ክሪኤተር ስትሆኑ ምን አይነት ችግር እንደሚያጋጥማችሁ በዚህ ቪዲዮ ነግራችኋለሁ። እነዛን ችግሮችም እየፈታን ስለምንሄድ መፍትሄውንም እሰጣችኋለሁ ማለት ነው። ከመጀመሪያው ስንጀምር አብዛኛውን ጊዜያችሁን በርናውት ሆናችሁ ነው የምታሳልፉት፣ ደክሟችሁ ነው የምታሳልፉት ማለት ነው። ኮንተንት ክሪኤሽን ምን ይፈልጋል መሰላችሁ? ኮንሲስተንሲ ይፈልጋል። ከዚህ በፊት ያላቸውን ቪዲዮዎች ካያችሁ ሁል ጊዜ ስለ ኮንሲስተንሲ ነው የምናገረው። ምክንያቱም ኮንሲስተንሲ አስፈላጊ ነገር ነው። በየቀኑ መልቀቅ አለባችሁ ወይ በየሳምንቱ መልቀቅ አለባችሁ። እንደዛ በምታደርጉበት ጊዜ ደግሞ ድክም ነው የሚላችሁ። በዛ ላይ ደግሞ ክሬቲቭ መሆን አትችሉም። ስለዚህ በርናውት ታረጋላችሁ፣ ክሬቲቪቲያችሁም ይቀንሳል። ኮምፕሊትሊ ነው በርናውት የምታረጉት። ሌላ ስራ ማሰብ አትችሉም፣ ሌላ ስራ መስራት አትችሉም። የሆነ ያህል ጊዜ በቃ ድክም ነው የሚላችሁ፣ አይምሯችሁ ይደክማል። በተለይ ደግሞ በጣም ብዙ የሆነ አዳዲስ አይዲያዎችን ወደ ጭንቅላታችሁ ቶሎ የማታስገቡ አይነት ሰዎች ከሆናችሁ፣ እኔ አሁን በብዛት አላነብም፣ እንደዛ አይነት የማታነቡ ሰዎች ከሆናችሁ በተለይ በርናውት ነው የምታረጉት ኮምፕሊትሊ። ስለዚህ ቢያንስ ባታነቡ እንኳን ዩቲዩብ ቪዲዮ እያያችሁ ምናምን አዳዲስ አይዲያዎችን ለማምጣት ሞክሩ። ሜጋዚኖችን ምናምን ኖርማል ፐብሊሽድ የሆኑ መጽሐፎችን ማንበብ ባትችሉ መጽሔቶችን ምናምን ስለእናንተ ኮንተንት የተጻፉትን ነገሮች አንብባችሁ መረዳት አለባችሁ፣ ክሬቲቪቲያችሁ እንዳይቀንስ፣ በርናውት እንዳታረጉ ጭምር ነው። በርናውት ላለማድረግ ደግሞ ሌላኛው ነገር ወጣ ብላችሁ አንዳንድ ነገሮችን ሞክሩ፣ አየር ቀይሩ፣ የተለያዩ ስራዎችን ዞር ብላችሁ ተመልከቱ። እንደዛ በምታረጉበት ጊዜ በርናውት አታረጉም፣ ክሬቲቪቲያችሁም አይቀንስም ማለት ነው። ሌላኛው ኮንተንት ክሪኤተር ስትሆኑ የሚያስቸግራችሁ ነገር ደግሞ ኢንኮንሲስተንት ኢንካም ነው፣ ቋሚ ያልሆነ ገቢ ማለት ነው። ላለፉት 2 ወራት እኔ ለምሳሌ ቲክቶክ ላይ 500,000 ፎሎወር ኖሮኝ ቴክ ኮንተንት እየሰራው አንድም ሰው ወደ እኔ አልመጣም ማስታወቂያ ሊያሰራ። ሪች አውት ያረኳቸውን ሁላ አልተቀበሉኝም ነበር። በዚህ 2 ቀን ውስጥ ግን 7 ማስታወቂያ አሰሪ ወደ እኔ ሪች አውት አድርጓል። ከ7 ውስጥ 7ቱም ጋር ለእኔ የሚመጥን ኢንካም አላቸው፣ ገቢ ሊሰጡኝ ይችላሉ ማለት ነው። ስለዚህ 2 ወር ምንም ላሰሩ ትችላላችሁ። በ2 ቀን ደግሞ የ2 ዓመት የኖርማል የተቀጣሪን ደሞዝ ጀነሬት ማድረግ ትችላላችሁ። ዳር ተቀማጮች በጣም አሪፍ ነገር አድርገው ያስቡታል፣ ግን በጣም መጥፎ ነገር ነው። ምክንያቱም ውስጥ ስትገቡ ገንዘቡን የምትኖሩበት ሲሆን እንዴት ነው የምትኖሩት? እስቲ ቤት ኪራይ አለብኝ እንበልና ቤት ኪራይ እንዴት ነው የሚከፈለው? ጀስት ትምህርት ቤት ምናምን እኔ ከፍላለሁ ብል እንዴት ልከፍለው? ይሄ ነገር በጣም ከባድ ነገር ነው። ኢንኮንሲስተንት ኢንካም በጣም አስቸጋሪ ነገር ነው። በተለይ ሴቭ የማታረጉ ከሆነ፣ አብዛኛውን ነገር ኢንቨስት የምታረጉ ከሆነ ሊያስቸግራችሁ ይችላል። እጃችሁ ላይ ያለውን ንብረት እስከመሸጥ ላይ ያደርሳችሁ ስለሚችል ኢንኮንሲስተንት ኢንካምን ለመፍታት ምን ማድረግ አለባችሁ? ሳይድ ሃስሎችን ጀምሩ። ኮንተንት ክሪኤሽን እኮ ሳይድ ሃስላችሁ ሊሆን ይችላል፣ ነገር ግን ሜን ሊኖራችሁ ይገባል ማለት ነው። ዋና ስራ ሊኖራችሁ ይገባል። ከዋና ስራ ተጨማሪ አድርጋችሁ ስትሰሩት መኖሪያችሁ እሱ ስላልሆነ ልትቸገሩ አትችሉም ማለት ነው። ወይ ደግሞ ኮንተንት ክሪኤሽን ዋና ስራችሁ እንኳን ቢሆን ሳይድ ሃስል ያስፈልጋችኋል ማለት ነው። ለእኔ ለምሳሌ አሁን ዲጂታል ማርኬቲንግ የምችለው ሙያ ስለሆነ በጣም የምፈልገው ሙያ ነው። የሆነ ጥበቤንም የማሳይበት ሙያ ስለሆነ እሱን ስራ ሰራለሁ ማለት ነው። ስለዚህ ሳይድ ሃስል ይኖራችሁ ወይ ደግሞ ኮንተንት ክሪኤሽን ሁለተኛ ስራችሁ ሊሆን ይገባል ማለት ነው። ምክንያቱም ገቢው በጣም ነው የሚያዥቀው። ከየትኛውም ስራ በላይ የሚያዥቅ ስራ ነው ኮንተንት ክሪኤሽን። ሌላኛው አስቸጋሪ ነገር ደግሞ አልጎሪዝም በየጊዜው ነው የሚቀየረው፣ በየጊዜው ይቀያየራል። በተለይ ደግሞ በቲክቶክ በአመት በምናምን ይቀያየራል እና እነዛ አልጎሪዝም ቼንጆች እናንተ ጀማሪ ሆናችሁ ብዙ ነገር ኤክስፒሪየንስ የማታረጉ ከሆነ በጣም ነው የሚጎዷችሁ። ስለዚህ እያንዳንዱ ነገር ኤክስፒሪየንስ አድርጉ። አልጎሪዝም ቢቀየርም አሪፍ ኮንተንት የምትሰሩ ከሆነ ቪው ማግኘቱ አይቀርም፣ ምክንያቱም ፕላትፎርሙ ሰርቫይቭ ማድረግ አለበት። ስለዚህ አሪፍ ኮንተንት ጀነሬት ለማድረግ መሞከር አለባችሁ ማለት ነው። ሲቀጥል አልጎሪዝም ላይ በጣም ዲፔንደንት መሆን የለባችሁ። የሆነ አንድ የሰራላችሁ ላይ ብቻ ሳይሆን ቋሚ የሆነ መሰረት ሊኖራችሁ ይገባል። ቋሚ የሆነ ስታይል መያዝ አለባችሁ። በዛ ስታይል የተለያዩ ኮንተንቶችን ክሬት እያደረጋችሁ
ዲሊቨር ማድረግ አለባችሁ ማለት ነው። ስለዚህ አልጎሪዝም ላይ ዲፔንዳንት አትሁኑ። ቋሚ የሆነ አልጎሪዝሙ ልዩ የሚፈልገውን ነገር ብቻ ሳይሆን ሰው የሚፈልገውን ነገር ካቀረባችሁ ቪዲዮ አልጎሪዝሙ ቢቀየር ባይቀየር ፐርፎርም ማድረግ አይቀርም ለፕላትፎርሙ ሰርቫይቫል ሲባል ማለት ነው። ሌላኛው ነገር ደግሞ ታይም ማኔጅመንት ነው። ታይም ማኔጅመንት በጣም ሊያስቸግራችሁ ይችላል። በተለይ ደግሞ ሁለተኛ ስራችሁ ሲሆን ወይ ደግሞ ሳይድ አስላችሁ በጣም እየጠነከረ ኮንተንት ክሬሽናችሁን ሲገፋው ማለት ነው። የዛን ጊዜ ነው ትክክለኛ ኮንተንት ክሬተርነታችሁ የሚለየው። እኔ ለምሳሌው በጣም በብዙ ነገሮች እየተገፋው ነው። ትምህርቱ አለ፣ ኮንተንት ክሬሽኑ አለ፣ ሌላ ደግሞ ኮንተንት ክሬሽኑ ራሱ የሚገፋው ነው። ሌላ ዲጂታል ማርኬቲንግ አለ። በጣም ፑሽ እየተደረገ ነው። ኮንተንት የሚዘለልባቸው ቀኖች እየመጡ ነው ማለት ነው። ስለዚህ ታይም ማኔጅመንታችሁን ማስተካከል አለባችሁ ማለት ነው። ታይም ማኔጅመንታችሁን በምታስተካክሉበት ጊዜ በማይመቻችሁ ጊዜ ሁላ መስራት ትችላላችሁ ማለት ነው። ግን ታይም ማኔጅመንት በጣም ሊገፋባችሁ ይችላል። ምክንያቱም ኮንተንት ክሬሽን ምንም ፊክስድ ታይም የሚፈልግ አይደለም። በተገኘው ጊዜ ይሰራል። ግን ኮንሲስታንት ሆናችሁ መፖስት አለባችሁ። ስለዚህ በተገኘው ጊዜ ሁላ ስለሚሰራ ልረሱት ትችላላችሁ፣ ሊዘለል ይችላል። በዛ ጊዜ በጣም በተደጋጋሚ ካጋጠማችሁ ይሄ ነገር ትልቅ ችግር ይፈጠራል። ስለዚህ ቋሚ ሆናችሁ መስራት አንድ ቻሌንጅ ይሆንባችኋል። ለዚህ ደግሞ ፊክስድ የሆነ ታይም ላይ ለመስራት ወስኑ። ለምሳሌ ማታ ላይ ምናምን ለመስራት ወስኑ። ከ1-2 ሰዓት በላይ ፈጅባችሁን በየቀኑ በእንደዛ ፊክስድ ታይም በመሰሩበት ጊዜ የማያዥ ጊዜ ስለሆነ መስሩት አዘሉትም ማለት ነው። ካልዘለላችሁ ደግሞ ታይም ማኔጅመንታችሁን አስተካክላችኋል ማለት ነው። ሌላኛው ቻሌንጅ ኢኩዊፕመንት ነው። ኢኩዊፕመንት በጣም ሊያስቸግራችሁ ይችላል። በጣም ውድ ስለሆነ ማለት ነው። ካሜራ ብትመለከቱ በ100,000 ቤቶች ውስጥ ነው። ሌንስ ብትመለከቱ ከ50,000 ጀምሮ ከ60,000 ጀምሮ ለሌንስ ማለት ነው። ካሜራ እኮ ያስፈልጋችኋል ሌንስ ብገዙ ራሱ። ማይክ ብትመለከቱ ይሄ ማይክ 20,000 30,000 አካባቢ ነው። እያንዳንዱ ላይት ብትመለከቱ 50,000 ነው። ስታንድ ብትመለከቱ 10 ምናምን ሺህ ነው። እያንዳንዱ ነገር ኤክስፔንሲቭ ነው እና ኢኩዊፕመንት ሲጎላችሁ ደግሞ ትንሽ ክሬቲቪቲያችሁ ሊቀንስ ይችላል። ግን በብዛት ማሳበብ የለባችሁ። ምንም ነገር ሰበብ ቢሆናችሁ እንኳን ማሳበብ የለባችሁ። ስለዚህ ኢኩዊፕመንት ሊያስቸግራችሁ ይችላል። ባላችሁ ነገር መስራት አለባችሁ። ባላችሁ ነገር ተጠቅማችሁ ክሬት ማድረግ መቻል አለባችሁ። እነሱን ነገሮች ክሬት ካረጋችሁ በኋላ መጠቀም አለባችሁ። ላይት ከሌላችሁ ላይቱን ስሩት። ስታንድ ከሌላችሁ ስታንዱን በሃንድ ሜድ በሆነ ነገር ስሩት። ዩቲዩብ ላይ ዲአይዋይዎች አሉ፣ እነሱን ተመልክታችሁ ስሩት። እነሱን በመሰሩበት ጊዜ በጣም የተሻለ ኢኩዊፕመንት ይኖራችኋል ማለት ነው። ገንዘብ ባይኖራችሁ እንኳን ኬፓብል የሆነ ዲቫይስ ይኖራችኋል ማለት ነው። ስለዚህ ያን ዲቫይስ ተጠቅማችሁ የተለያዩ ኮንተንቶችን አሪፍ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄንን ነገር መረዳት መቻል አለባችሁ። ኢኩዊፕመንት ባይኖራችሁ እንኳን በራሳችሁ ሰርታችሁ ኮንተንት ትሰራላችሁ። ኮንተንት ከሰራችሁ በኋላ ኮንተንቱ በሚያመጣው ብር መግዛት እንደምትችሉ ማሰብ አለባችሁ። ስለዚህ በኢኩዊፕመንት ምክንያት መዳከምም የለባችሁም። ሌላኛው ቻሌንጅ ደግሞ የብራንድ ኔጌቲቭ ችግሮች በሚፈጠሩበት ጊዜ በጣም ትልቅ ስትራግል ሊያጋጥማችሁ ይችላል። ይሄ ማለት ምን ማለት ነው መሰላችሁ? ኮንተንታችሁ ሲያድግ ማስታወቂያ አሰሪዎች ይመጣሉ። ማስታወቂያ አሰሪዎች መጥተው ችግር ሲፈጠር ጀማሪ ስትሆኑ በተለይ መፍታት ነው የሚያቅታችሁ ኮምፕሊትሊ። በቃ በብዛት ሉዝ እያደረጋችሁ ነው የምትወጡት ጀማሪ ስትሆኑ። እኔም በጣም ብዙ ጊዜ ሉዝ አድርጌያለሁ። ስለዚህ እናንተ ግን ሉዝ ማድረግ መቻል የለባችሁ። ሉዝ ካረጋችሁ በጣም በቃ ፋይናንሻሊ ስትራግል እያደረጋችሁ ነው የምትሄዱት። ምክንያቱም ያልሰራችሁበት ገንዘብ ቀርቶ የሰራችሁበትን ገንዘብ እየተበላችሁ ወዴትም ነው የማታድጉት። ስለዚህ ከብራንድ ጋር ያላችሁን ግንኙነት ፎርማል ማድረግ መቻል አለባችሁ። ፎርማል ካረጋችሁት ምንም አይነት ችግር አይፈጠርም። ምክንያቱም በህጉ መሰረት ነው እያንዳንዱ ነገር የሚካሄደው። ስለዚህ ወረቀት ያመጣሉ፣ ይፈረማል፣ ስለ ኮንተንቱ ትነጋገራላችሁ፣ በተስማማችሁበት ይሰራል። ፐርፎርም ካላረገ ምን ማድረግ እንዳለባችሁ ትነጋገራላችሁ። ከዛ በኋላ ገንዘብ ስትላላኩም እየተመዘገበ ነው፣ በባንክ ነው ትራንስፈር የሚደረገው፣ እሱም ይያያዛል። እንደዛ በምታረጉበት ጊዜ እናንተ ብትዘረፉላ ተከራክሮ ሰው ማስመለስ ይችላል እናንተ ባችሉ እንኳን። ስለዚህ ፎርማል የሆነ ነገር ቢልድ ማድረግ መቻል አለባችሁ። ያንን ፎርማሊቲ ቢልድ ማድረግ ከቻላችሁ በኋላ አንዳንድ አዳዲስ ነገሮችንም መሞከር ትችላላችሁ። የተለያየ አይነት የኮላቦሬሽን ሜቶዶችን ምናምን ማለት ነው። እነዚህ ችግሮች በጣም ከባድ ችግሮች ናቸው። የኮንተንት ክሬተርን ላይፍ በጣም ነው ከባድ የሚያደርጉት። ከዚህም በላይ ደግሞ አንድ ተጨማሪ ችግር አለ። እሱ እንኳን እኔ ብዙ ኤክስፒሪየንስ አላረኩትም፣ ምክንያቱም ብዙም ተጋላጭ ነኝ ብዬ ስለማስብ ማለት ነው። እሱም ምንድነው? ኔጌቲቭ የሆኑ ኮሜንቶች ናቸው። እነዚህ ኮሜንቶች በጣም ብዙ ኮንተንት ክሬተርን ከገበያ ያስወጥተውታል። ለምን? በጣም ስለንቦና ስለሚለኩ። ይህንን ነገር እንዴት እናስተካክለው ካላችሁኝ
ቀጥተኛ መልሱ አሪፍ ኮንተንት ስሩ፣ ማህበረሰቡ ሊቀበለው የሚችል ከማህበረሰቡ ጋር የማይነካካ ኮንተንት ስሩ። ይሄንን ነገር ሶልቭ ታደርጉታላችሁ። አብዛኛው ኮንተንት ክሬተርን ከአጭሩ ያስቀረውን ነገር ማለት ነው። ኔጌቲቭ ኮሜንቶች ያጋጥሟቸዋል፣ ስቃችሁ ለፉት፣ ልመዷቸው፣ በቃ ልምድ አድርጓቸው፣ ምንም እንዳይሰማችሁ ነው። ከዛ በኋላ አሻሽላችሁ ለመቅረብ ግን መሞከር አለባችሁ። ዝም ብላችሁ ተላምዳችሁ ዝም ብላችሁ የተሰደባችሁ መኖር የለባችሁ። ስለዚህ ያሻሻላችሁና እንከን የማይወጣላቸውን ኮንተንቶች መስራት መቻል አለባችሁ። እነዚህ ኮንተንቶችን ደግሞ በደንብ ፐርፎርም እንዲያደርጉላችሁ አሪፍ አይዲያ ማምጣት መቻል አለባችሁ። እነዚህ ነገሮች አንድ ላይ ሲደመሩ የኮንተንት ክሬተርን ላይፍ ምስቅልቅል ነው የሚያደርጉት። እኔ ድክም ብሎኛል። አሁን ይሄንን ሳምንት ሁላ ፈተና አለ፣ ኮንተንት አለ፣ የክላይንት ወርክ አለ፣ ፕሮፖዛል ይጻፋል፣ ፐርፎርማንስ ሪፖርት ይጻፋል፣ ኤዲት የሚደረጉ አሉ። እነዚህ ነገሮች አሁን በቅርብ ጊዜ ውስጥ ለሰው ከፋፍላቸዋለሁ። የሚጽፍ ሰው ያስፈልጋል፣ ኤዲት የሚያደርግ ሰው ያስፈልጋል፣ ማኔጅ የሚያደርግ ሰው ያስፈልጋል። እነሱ ነገሮች በቅርብ ጊዜ ውስጥ አንድ የሆነ ቡድን መስርተን አከፋፍለን ስራውን ቀላል የምናደርግበት ይሆናል፣ ትርፋማ የምንሆንበትም ይሆናል ብዬ አስባለሁ። ነገር ግን እነዚህ ነገሮች አጠቃላይ የኮንተንት ክሬተርን ላይፍ በጣም ነው ከባድ የሚያደርጉት። ከምታስቡት በላይ ነው የሚከብደው። ሁሉም ሰው ስልክ አለው። የማይሰራበት ምክንያት እነዚህን ቻሌንጆች ፌስ ላለማድረግ ነው። ከእያንዳንዱ ቻሌንጅ ላይ ደግሞ እንዴት ሶልቭ እንደምታደርጓቸው በዚህ ቪዲዮ አሳይቻችኋለሁ። ስለዚህ ኮንተንት ክሬተር መሆን ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችን በየሳምንቱ ለማግኘት የቻናላችን አባል ይሁኑ። እንዲሁም ደግሞ ይሄ ቪዲዮ እንደተመቻችሁ ስለማልጠራጠር ላይክ በማድረግ ጨርሱት። እስከምንገናኝ ድረስ ደግሞ ሰላም ቆዩ።